በዝማሬው አላፋትን ወደ ንስሐ የሚጠራው በድምፁ ሐዘንተኞችን የሚያጽናናው ዘማሪ ገብረ ዮሐንስ ገብረ ጻዲቅ ማን ነው? ዘማሪ ገብረ ዮሐንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ተወዳጅና በብዙዎች ዘንድ የሚናፈቅ ድምፅ ያለው የዘመናችን ታላቅ አገልጋይ ነው። በተለይም ቸሪቱ አማላጅቱ፣ ኢየሱስ ልበል እና ሌሎቹም መዝሙሮቹ በምዕመናን ልብ ውስጥ የማይጠፋ አሻራ ጥለዋል። ዝማሬዎቹ የእግዚአብሔርን ታላቅነት፣ የድንግል ማርያምን አማላጅነትና የቅዱሳንን በረከት በትሕትና የሚሰብኩ ናቸው። ዘማሪ ገብረ ዮሐንስ በዝማሬው ብቻ ሳይሆን በመድረክ ላይ ባለው መንፈሳዊ ስነ ምግባርና በትሕትና ለብዙዎች ወጣቶች አርያ መሆን የቻለ ዘማሪ ነው። ዛሬም ድረስ በየአድባራቱና በየገዳማቱ እየተዘዋወረ ሕዝበ ክርስቲያንን በዝማሬ እያገለገለ ይገኛል። የዘማሪውን አስደናቂ ታሪኮችንና ሌሎች መንፈሳዊ ትረካዎችን ለማግኘት ትረካ አድማስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተቀበልኩኝ ስምሽን ከአባቶቼ ለዓለም እነግራለሁ ክብርሽን አብዝቼ